ታውቃላችሁ ይሄንን ቪዲዮ የሚሰራ ለእናንተ ለብዙ ሰው ሊጠቅም ይችላል ብዬ ነው። በተለይ ወጣት እድሜ ላይ ያላችሁ ልጆች እንድትጠነቀቁ ብዬ ነው። ጓደኛ ስለ ጓደኛችሁ ስለ ትዳራችሁ ለብዙ ሰው ምስጢር አትናገሩ። እውነቴን ነው የምለው። የምትናገሩበት ሰው አለ፣ የማትናገሩበት ሰው አለ። በአሁኑ ሰዓት ሰው ያሳስታችኋል፣ የውስጣችሁን አስወጥቶ ማለት ነው። እና እኔ በእኔ ጓደኛ ቤቴን ያፈረስኩት በእኔ ጓደኛ ምክንያት ነው። በጣም ስለምንቀራረብ ሁሉ ነገር እነግራታለሁ። ከዚህ ሄዳ ለራሷ ያመቻቸችው ግን ለሷም አልሆነም። ዛሬ ላይ አጠር አድርጌ ስነግራችሁ ማለት ነው። ከባሏም ተፋታ ነበረ። በዛ ምክንያት ሌላ ወንድ ጋር አገባሻለሁ ብሎ አስረግዟት እሷ መውለድ አትችይም ኦፕራሽን ካልሆነ ተብላ እሷ ሆስፒታል በምትገባበት ቀን እሱ በሰርግ አገባ። ይሄንን ደግሞ እራሷ ናት የነገረችኝ። ትከታተለኛለች፣ ታያለች። ይሄንን ቪዲዮ ገብታ ሀሳቧንም ልትሰጥ ትችላለች። ብዙ ጊዜ ለሰው መጥፎ አታደርጉ፣ ጥሩ አድርጉ። ሰው መጥፎ ካደረገባቸው ፈጣሪ የስራውን ይሰጠዋል። እና መልካም ቀን ይሆንላችሁ። ደህና ዋሉ።